ያማረዘ እንዲበዛለት አባት ደስ ይለዋል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ። እኔ ከራሴ ጋር መሆንበት ታይም ነውና አሁን አንዳንድ በጣም ከራስ ጋር መሆን ትፈልጋለህ። አስመሳይ ነህ በጣም ሩታ፣ በጣም ነው የምታስመስለው እኮ። አንድ ጊዜ ላውራ እንጂ እኔ ማትፈልጊኝ ከሆነ በቃ ትንሽኝ እኮ ነው ያልኩት። በቃ ብትሄድ ነው የሚሻለው። እዚህ ጋር ቆመህ ምን እንደሚፈልግም ሰው ታሳያለሽ፣ እንደማይፈልግም ሰው ታሳያለሽ። ስሜትሽን ራሱ አንቺ ለራስሽ ግራ ገብቶሻል። ለራስሽ ራሱ ስሜትሽ ግራ ገብቶሻል። እውነት ሼም ነው ግን እውነት እንዲቆመ በሚዲያ ፊት ክደትን አታሳይ። በቃ ነገ ከነገ ወዲያ የምናየው ይሆናል። በቃ አሁን እኮ ዛሬ ካልሆነ ምንም ነገር አይባልም አይደለ? እያየነው እያደረሽ የዋለ ሲያደር ሁሉንም ነገር እያወቅነው እንመጣለን። ስለዚህ እኔ ግን በአንድ ያምኜ መቀበል ግን አልችልም። በቃ ነገር በቃ ሁሉንም ነገር ያው ያኔ ግን እንደምታስበውና እንደምትፈልገው ሊሆን እንደማይችል ጠንቀቅ እኮ። በቃ አሁን ግን እኔ ያምኜ መቀበል አልችልም። በዚህ ታይም ግን ልክ ደግሞ ሾው አታድርግ፣ አታስመስል። በጣም ከዚህ በፊትም ልጄን ወደዋለሁ ምናምን ትላለህ። በጣም ነው ሾው የምታረገው። ከዚህ በላይ ለምን እኔ ከሷ ጋር ጭቅጭቅ ሰልችቶኛል። አንደርስታንድ አድርገኝና በቃ ወደፊት የምናየው ይሆናል ሁሉንም ነገር። እሷም ጋር እውነት ካለው እውነት አርግዛም ከሆነ እያንዳንዱን ነገር ነገ ከነገ ወዲያ ማየታችን አይቀርም አይደል? የተደበቀ ነገር አይኖርም። ስለዚህ ነገ የምናየው ከሆነ ደግሞ ዛሬ ላይ መከራከር ከሷ ጋር አስፈላጊ አይደለም። እኔ እንደማንኛውም ሰው በቃ ማመን አልችልም በዚህ ታይም ገባ። እርግጠኛ ያልሆንኩበትን ነገር ደግሞ ኧረ አይደለም ይሄንኛውን ያኛውንም አትመነው። እያመንክ እኮ አይደለም ሲጀመር ሾው ነው የምታረገው። ሁሌ ለሾው ነው የምትፈልገው። ሰው አንተ ላይ ጫና እንዳያረግብህ ከቨር ነው የምትጠቀመው ሁሉ ጊዜ ለመሸሽ። ሁሌ ራስን ለማስመለጥ መሮጥ ግን አይከብድ። በፈጣሪ ስም ሁሉንም ነገር አንቺ እንዳሰብሽው መሆን ይችላል። እኔ ግን አሁን ኤፍሬም መልካም ጊዜ ይሁንላችሁ። ከዚህ በላይ እዚህ መቆየት የለብኝም። ጊዜ ይፍታው። በቃ ለጊዜ እንተው ሁሉንም ነገር ማለት ነው። ጊዜ የማይፈታው ነገር የለም አይደለ? ጊዜ ይፍታው። እውነትም ካለሽ እውነትሽን ይዘሽ ቀጥይ ኑሮሽን። አለቀ በቃ። መልካም ጊዜ ነው። መወቀስ ግን ደስ ይላል። አዎ መልካም ጊዜ ይሁንልናል። በቃ ምን ትሰራለህ እዚህ ሄዳ? ምን አለ ነገሩን እንኳን ከምታስቢ መልካም ነገሩን የምታስቢ። እንዴት ላስብ መልካም ነገር ራስህን ከቨር እያረክ ሾው እያደረክብን እንትናን ወደዋለሁ ልጄን እንደዚህ ምናምን እያልክ ተግባርክ ሌላ። ራስን መሸሸግ ግን አይከብድም? ሁሌ ማስመሰል በጣም ነው ልጁን የሚወደው። ሁሌ ግን ማስመሰል በጣም ይችላል። ጎበዝ ነው ማስመሰል ላይ። እንግዲህ ግራ ያጋባል። ያው ከዚህ በላይ ማረጋገጫ የለም። ይሄ እንዳያችሁት እናንተም የእርግዝና ውጤት ያው ከዚህ በላይ ሐኪም ቤት ማንኛውም ሐኪም ቤት ይሄን የሚሰጠው እኔ እስከማውቀው ድረስ ማዘዝ ጋር ነው እኮ አልዳር ለማህተብ እኮ እዚች ጋር ደግሞ እንደሚለው ልጅ በማህፀኗ እንዳለ ነው። እኔ እንጃ በዚህ ልክ እንዴት እንዳላመነ ሊገባኝ አልቻለም። አይ ምን ችግር የለም አመና አላመነ ነው ችግር የለም። አይ ለማንኛውም ሆኖበት ነው ያመነው። እባክህ ለማንኛውም ተረጋጊ፣ ችግር የለውም ነገራቶች። እሱም እንዳለ ያው ጊዜ ይፈታዋል ማንኛውም ነገር፣ ችግር የለውም ኖርማል ነገር ነው። ተረጋጊ አንቺ አይ ማንኛውም ሌላ ስሜት መጥፎ ስሜቶች አይሰሙሽ። ኧረ እኔ በጭራሽ ሊሰማኝ አይችልም ከዚህ በኋላ ምንም አይነት ነገር። ምክንያቱም እኔ ስንትና ስንት ነገር ያሳለፍኩኝ ሰው ነኝ። አሁንም እየተደገመ ያለው ያኛው ያሳለፍኩት አይነት ተመሳሳይ ነገር ነው። ገባ? ከዚህ በፊት ይሄን ነገር አውቀዋለሁ። ስለዚህ የማውቀው ነገር ሲደገም ደግሞ በጭራሽ እንትን ፊል አደረገው አልችልም። ያን ያህል ሊሰማኝ ሊጎዳኝ ሊሰብረኝ ምናምን አይችልም። ኖርማል ነው። ብቻ ተረጋጊ። እንግዲህ ያው ፋሚሊዎች እኔ አሁንም ደስተኛ ነኝ፣ ግን ደግሞ ያው አብርሃም ደግሞ እዚህ ጋር መጥቶ ባወራው ነገር እኔ እንጃ የሆነ ግራ ተጋባው። ግን አሁንም ቢሆን ሩታ በማርገዟ በጣም ደስተኛ ነኝ። በጣም ከመላችሁ በላይ በጣም ደስተኛ ነኝ። ሁለተኛ ልጅ እንደዚህ በመሆኑ በጣም ደስተኛ ነኝ ከመላችሁ በላይ ማለት ነውና እኔ ያው ይሄንን ማረጋገጫ አይቼ ነው ያመንኩት። ከዚህ በላይ ደግሞ ምንም ነገር ያለ አይመስለኝም እኔ እስከማውቀው ድረስ። እና ብቻ እውነት እኮ ማለት ማረጋገጥ ምናምን ቢፈልግ እኮ አሁን እንሂድ እያልን ነበር፣ መሄድ ይችል ነበር። እኔ በዚህ ልክ ፈርዘር እየሄድኩኝ እያለ
እንጃ ለምን ዋሸትና ማስመሰል እንደፈለገ አላውቅም። እንሂድ እያልኩት ነው። አሁንም ይሄንን ያሰራሁበት የተመረመርኩበት ቦታ መሄድ እችላለሁ። አይ ካለ ደግሞ እዚሁ አካባቢ ቅርብ ቦታ መሄድ እንችላለን። ኖርማል ነገር ነው። ስለዚህ አይ በቃ በዚህ ልክ ኖርማል ነው። ለምን መሸሽ እንደሚፈልጉ ጊዜ አላውቅም። ነገሮችን መሸሽና በሆነ ነገር ከቨር መደረግ ይፈልጋል። ራሱን ማስመለጥ የሚፈልግ አይነት ሰው ነው። ብቻ ኢትስ ኦኬ። እና ያው እንግዲህ ቤተሰቦች እኔ አሁንም ደስተኛ ነኝ ልጅ በመረገዙ። ብቻ ሌላ ነገር ግን እንዳለ ምንም ነገር ማውቀው ነገር የለም እና እንግዲህ ያለው ነገር ይሄንን ይመስላል። ብቻ ግን አንቺ አይዞሽ ናቸው